ሰላም ተማሪዎች እንዴት ናችሁ? እኔ ብሩክ አበቡ እባላለሁ። የ2018 ኢንትራንስ ተፈታኝ ነኝ። እና ዛሬ ከኔ ጋር የምናየው ፓወር ፋንክሽንን ነው። ፓወር ፋንክሽን ዶሜን እና ሬንጁን እና ግራፉን እናያለን። እነዚህ ሶስቱን ነገሮች እናያለን። ከማየታችን በፊት ማትስ ላይ ማድረግ ያለብን ነገሮች ማትስ በስተመጀመሪያ ማትስ ኮንሰፕቱን መረዳት አለብን። ሁለተኛ ደግሞ ፎርሙላ፣ ሶስተኛ ኩዌሽን ፕራክቲስ ማድረግ አለብን፣ አራተኛ አፕሊኬሽኖችን መስራት ነው። እነዚህ ሜትዶች መጠቀም አለባችሁ ማትስን ለመስራት። አሁን ዛሬ የማየው ፓወር ፋንክሽን ነው። ፓወር ፋንክሽን መጀመሪያ ፓወር ፋንክሽን ኮንሴፕቱን እንረዳለን። ፓወር ፋንክሽን ፋንክሽን ነው በእንደዚህ አይነት መልክ ያለ ማለት ነው። ይሄ ማለት በኤክስ ዋይ መልኩ ያለ ማለት ነው። ገባችኋ? ፓወር ፋንክሽን ማለት ዋንን ስኩዌር ስናደርገው ዋን ይመጣል። ቱን ስኩዌር ስናደርገው ፎር ይመጣል። በእንደዚህ አይነት መልኩ ያለ ነገር ነው። የፓወር ፋንክሽን ሌላኛው ፎርሙላው ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ አር ማለት ነው። አር ማለት ፓወር ኤክስ ከአናቷ ላይ ፓወር ያላት ፋንክሽን ምን ይባላሉ? ፓወር ፋንክሽን ማለት ነው። ፓወር ያላቸው ናቸው ፓወር ፋንክሽን የሚባሉት። እሺ አሁን በስተመጀመሪያ ፓወር ፋንክሽን ዲፋይን እናድርግ። እሺ ኤፍ ኦፍ ዋንን ስናስገባ ስንት ይመጣል? ዋን ስኩዌር ኢኳልስ ቱ ዋን ይመጣል። ይሄ ማለት ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ይሄንን ተጠቅመን ነውና ምን እናደርጋለን? አሁን ኤፍ ኦፍ ቱን ስናስገባ እኩል ይሆናል ፎር ይሆናል። ኤፍ ኦፍ ስሪ ስናስገባ ምን ይሆናል? ስኩዌር ስናደርገው ናይን ይሆናል ማለት ነው። እንደዚህ እያለ የሚቀጥል ነገር ነው ፓወር ፋንክሽን ማለት። እሺ ፓወር ፋንክሽን ማለት ይሄ ነው። በሌላ በኩል ዶሜኑን ስናይ ደግሞ የዚህ ዶሜን ምንድነው? ዶሜን እና ሬንጁን ስናይ ዶሜኑ ሪል ነምበር ነው። ሬንጁ ደግሞ ፖዘቲቭ ነምበር ነው። ለምን ብትሉኝ እዚህ ኤክስ ስኩዌር ውስጥ የገባ ቁጥር የትኛውም ኔጌቲቭ ቁጥር ሲወጣ ምን ሆኖ ነው የሚወጣው? ፖዘቲቭ ሆኖ ነው የሚወጣው። ለምሳሌ እንመልከት። ኤፍ ኦፍ ኤክስ ይቅርታ ማይነስ ዋንን ብናስገባ ምን ሆኖ ይወጣል? ማይነስ ዋንን ስኩዌር ብናደርገው ዋን ይሆናል ማለት ነው። ማይነስ ቱን ብናስገባ ደግሞ ፎር ሆኖ ይወጣል ማለት ነው። ፖዘቲቭ እየሆነ ነው የሚቀጥለው። ፖዘቲቭ እየሆነ ይቀጥላል። ኔጌቲቭ ቁጥሮችን ባስገባ ቁጥር የሚወጣው ፖዘቲቭ ነው ማለት ነው ሁሌም። ይሄንን ከተረዳችሁልኝ ሬንጁ ፖዘቲቭ ነው። ዶሜኑ ማንኛውም መግባት ይችላል። ሲወጣ ግን ሬንጅ ማለት መጨረሻ ላይ የሚወጣው ቁጥር ነው ማለት ነው። በሌላ በኩል ደግሞ ግራፉን ደግሞ ስንመለከት ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ይሆናል።
የዚህን ግራፍ ለማውጣት ምን እናደርጋለን? እስቲ መጀመሪያ ቴብል እንሰራለን። ዋይ እንዲህ እናደርግና እዚች ጋር ዋንን ስናስገባ ኔጌቲቭ 3 እናስገባለን፣ ኔጌቲቭ 2 እናስገባለን፣ ኔጌቲቭ 1 እናስገባለን፣ 0 እናስገባለን፣ 0 ከዛ 1 2 3 ማለት ነው። እሺ አሁን እንዳለ እየተካን እንሰራለን ማለት ነው። ኔጌቲቭ 3ን ስንተካ ስንት ይሆናል? ስኩዌር ስናደርገው 9 ይሆናል ማለት ነው። ኔጌቲቭ ስለዚህ 9ን እናስገባለን ማለት ነው። ኔጌቲቭ 2ን ስናስገባ 4 ይሆናል ማለት ነው። ፖዚቲቭ 4 ኔጌቲቭ 1ን ስናስገባ 1 ይሆናል ማለት ነው። 0ን ስናስገባ ደግሞ 0 ይሆናል ማለት ነው። ተመልሰን ደግሞ አሁንም ዋንን ስኩዌር አድርገን ስናስገባ 1 ይሆናል። ተመልሰን 2ን ስናስገባ ስኩዌር አድርገን 4 ይሆናል ማለት ነው። ይሄ ደግሞ ለእናንተ ትቻለው፣ ግን 3 ስናስገባ በዚህ ቦታ 9 ይሆናል። አሁን ኤክስ ዋይ ፕሌን እንሰራለን ማለት ነው። ግራፉን በዚህ አይነት መልኩ ካስቀመጥን በኋላ እንተካለን ማለት ነው። 1 ቦታ ኤክስ ቦታ እንሄዳለን። 2 ጋር እንሄዳለን። 2 ላይ ኤክስ ጋር ስንሄድ ዋይ ጋር 4 ነው የሚሆነው። 3 ጋር ስንሄድ 9 ይሆናል ወደ ላይ ከፍ ብሎ። -1 ጋር ስንሄድ 2 ጋር ስንሄድ 4 ይሆናል። 3 ጋር ስንሄድ ወደ ላይ ከፍ ብሎ ግራፉ 0 ጋር ስንሄድ 0 ነው። ከርቭ ላይን ነው ማለት ነው። የዚህ ግራፍ ከርቭ ላይን ነው፣ ወደ ላይ እያለ የሚቀጥል የከርቭ ላይን ግራፍ ነው ማለት ነው ያለው። እንደዚህ አይነት መልኩ መስራት ትችላላችሁ። ሞር ፕራክቲስ ለማድረግ ደግሞ ጥያቄዎችን ሞር ፕራክቲስ ማድረግ አለባችሁ። ብዙ ጥያቄዎችን ፕራክቲስ የምታደርጉበት የቴሌግራም ቻናል አለኝ። እዛ ላይ አሁን የተማርናትን የፓወር ፋንክሽን እዛሽ ቴሌግራም ቻናል ላይ ትሄዱና በደንብ አድርጋችሁ እዛ ላይ ያሉትን ጥያቄዎች ፕራክቲስ ታደርጋላችሁ። ለሁሉም ቶፒክ ላይ የብቻ አስቀምጫለሁ። ለፓወር ፋንክሽን ሌላ አለ፣ ለፓወር ፋንክሽን ለብቻ ጥያቄ አለ። እሱን ሄዳችሁ ታገኛላችሁ። አመሰግናለሁ። ቴሌግራም ቻናሉን ዲስክሪፕሽን ላይ ወይም ከፊት በምታገኙት ሊንክ ጽፈላችኋለሁ። ይሄ ስክሪን ላይ በምታዩት ሊንክ ገብታችሁ ልታገኙት ትችላላችሁ። አመሰግናለሁ ስለነበረን ጊዜ።